ሰላም እንደምን ቆያችሁ ውድ ጋሌክሲ ኢንፎቱ ቤተሰቦች፣ ዛሬ የመጣሁት ዚቲ ኤ33 ኮር ኤፍአርፒ ባይፓስ በምን አይነት መልኩ ባይፓስ ማድረግ እንችላለን እስቲ በቲኤስኤም ቱል አብረን እንሰራለን። ቲኤስኤም ቱል አብረን እንሰራለን። እስከ ቪዲዮ መጨረሻ ጠብቁኝ። በምን አይነት መልኩ ባይፓስ ማድረግ እንችላለን እስቲ በቲኤስኤም ቱል አብረን እንሰራለን። ቲኤስኤም ቱል አብረን እንሰራለን። እስከ ቪዲዮ መጨረሻ ጠብቁኝ። በምን አይነት መልኩ ባይፓስ ማድረግ እንችላለን እስቲ በቲኤስኤም ቱል አብረን እንሰራለን። ቲኤስኤም ቱል አብረን እንሰራለን። እስከ ቪዲዮ መጨረሻ ጠብቁኝ። በምን አይነት መልኩ ባይፓስ ማድረግ እንችላለን እስቲ በቲኤስኤም ቱል አብረን እንሰራለን። ቲኤስኤም ቱል አብረን እንሰራለን። እስከ ቪዲዮ መጨረሻ ጠብቁኝ። ያ ባትሪ አውጥተን ማስገባት አለብን። ከዚህ ኦፕሽን በትክክል መምረጥ አለብን። ያ ኤስፒዲ ድራይቭ ነው። ቅድም እንዳያሳያችሁ መግቢያ ላይ ኤስሲ 9863ኤ ብሎ ከዛ 64 ላይ ነው መምረጥ ያለባችሁ። ኤስፒዲ ድራይቭ ማድረጋችሁ እንዳትረሱ። ኤስፒዲ ድራይቭ ገብታችሁ ወደ ኦፕሽን አማራጭ ውስጥ ገብታችሁ ኤስሲ 9863ኤ ብላችሁ ከዛ ጭረት አድርጋችሁ ከ64 የሚለው አለ በሱ ላይ ትመርጣላችሁ። አሁን እዚህ ጋር የሚያሳይ ትንሽ የካሜራ ራቅ ብሎ ነው የተቀረጸው፣ ይቅርታ አድርጉልኝ። አሁን ከላይ ኤፍአርፒ ሪሙቭ ኤፍአርፒ የሚለውን ትተዋላችሁ። ሪሙቭ ኤፍአርፒ የሚለውን ትተዋላችሁ። ከዛ ከታች ያለውን መምረጥ አለባችሁ፣ እንዳትሻወዱ። ሪሙቭ ኤፍአርፒ ፕላስ ፋክቶር ሪሴት የሚለውን ነው ክሊክ ማድረግ አለብን፣ እንዳትረሱ። ሪሙቭ ኤፍአርፒ የሚለው እሱ ላይ አይሰራም፣ ግን ሪሙቭ ኤፍአርፒ ፕላስ ፋክቶር ሪሴት የሚለውን ከዛ እንመርጣለን። ከዛ ባትሪውን አስገብተን ያ ቮሊዩም መቀነሻን ነው መያዝ አለባችሁ፣ እንዳትሻወዱ። ከዛ ጫና አድርገን ያው እናዛለን። ከዛ ያነብልናል። ትንሽ ቆይተን ደግሞ ምርጥ ነው አለብን። ካለቀ ግን አይሰራም። በነገራችን ላይ ይህ ዚቲ ኤ33 ኮር በጣም የሚያስቸግር ስልክ ነው። በተደጋጋሚ እነኚህ ቅፎች ወይም የዚቲ ምርት የሆኑ ቅፎች አሁን ዚቲ ኤ33 በጣም የሚያስቸግር ነው። አሁን ጨርሷል፣ ኦልሬዲ ጨርሷል። አሁን ይከፍታል ማለት ነው። አሁን ጨርሷል። በቃ ኖርማል ነው። ትንሽ የካሜራ ጥረት ከራቅ ብሎ የተቀረጸው ይቅርታ አድርጎልኝ ብያለሁ። በቃ በዚህ ሁኔታ